ያወራችሁ ምን ትወልጃለሽ ነው? አምላክን ትወልጃለሽ ነው። አሁን ፈጽማ መከራከርና አይቻልም ዞር በል ከፊት የማለት የነበረባት ምን ትወልጃለሽ የምትለው አምላክ ትወልጃለሽ የምትለው አምላክ ትወልጃለሽ የምትለው ሰይጣን ጆሮ አደፍሮባት የሰይጣን ጆሮ ደፍን ይላል። ሰማችሁ? ይችኛው ግን እፎሙ አይደለም ምንድነው? ቅድም አልሰማችሁ? ወንድ ሳላውቅ እንዴት ይሆንልኝ ዘንተት የድንግል በእንተ ዘይ አርገን ይላዋል ያወስተልባ ይላል። ከዚያ ላይ ሲያመሰግን ድንግል ማርያም ግን የ15 ዓመት አይደል ያልኩ? የስንት ዓመት? የ15 ዓመት ብላቴና ልጅ ትወልጃለሽ ተብላ ብትጠየቅ ገና እኮ አላገባሁ፣ ኧረ ገና ጮኛም የለኝ፣ ገና ትምህርትም አልጨረስኩም፣ የሌላ ቀን ሊሆን ይችላል አይደል መልሱ የሚሆነው? የዚህች ድንግል ግን ዘንተት የድንግል በእንተ ዘይ አርገን ይላዋል ያወስተልባ በድንግል በህሊና ወድንግል በስጋሽ ምንድነሽ? በሐሳብሽ ምንድነሽ? ድንግል ነሽ። ድንግል ማለት እንደዚህ ያለችው ለምንድን ነው ካልከኝ እወልዳለሁ፣ አዎ አገባለሁ፣ እወልዳለሁ የሚል ሐሳብ ፈጽሞ በቅድስት ድንግል ማርያም ነው። ትወልጃለች ይላል ያለው። ስለዚህ ነው ይህች ድንግል ጠየቃችሁ ቅዱስ ገብርኤል። ከዚያ ሊቁ ሲያመሰግን እንደዚህ አለ። ያዕቆብ ዘስሩግ የተባለ ሊቅ ናማ አንድ ነገር ልንገርህ፣ የአዳም የህይወት ታሪክ አንድ ቀን ተቀየረ። እንዴት ሆኖ ካልከኝ ከጨለማ ወደ ብርሃን፣ ከሞት ወደ ህይወት፣ ከአሳር ወደ ክብር የሚሸጋገርበት አንድ ቀን መጣ። ያቺ የመጀመሪያዋ ሔዋን ስም አውጥቶላት ስምና ግብሯ አልስማማላት ብሎ ወደ ሞት መራችው። ሁለተኛዋ ሔዋን የመልአኩን ድምፅ ሰምታ ወደ ህይወት ቀየረችው። በድንግል የአዳም ጉዳይ ተስተካከለ። ያ ቅዱስ ገብርኤል የገነትን መንገድ አበጀ። ቅድስት ድንግል ማርያም ጥፋትን አጠፋቸው አለ። ምን አጠፋቸው? ጥፋትን ራሱ አጠፋቸው። ያቺ ድንግል በትህትና ተናግራ የትህትና ባለቤት የእግዚአብሔር ማደሪያ ሆነች። ያቺኛዋ ድንግል ድንግልናዋን አጥታ በገነት የትዕቢት ቃል ተናግራ በትዕቢት ሰይጣን አደረባት። የዲያብሎስ ባሪያ ተብላ ተጠራች። ይቺ ድንግል ግን ማርያም ሰጥሃቱ ውስተ ከርሱ ለአዳም በአዳም ባህሪ የምታበራ ዕንቁ ተብላ ተጠራች። ይቺ ድንግል ነገሩን አስተካከለችው። አያችሁ፣ ቦታ ቦታውን አሳዘችው። ይቺ ድንግል ሰማይና ምድር የማይችሉትን ይዛ በምድር ላይ ተመላለሰች። ይቺ ድንግል መቅደስ ሆነች። አዳም መቅደስ እንዲሆን ተፈጥሮ መቅደስነቱን አጣ። ሌላ መቅደስ አስፈላገ። የመገናኛ ድንኳን ተሰራ። ራሷ ድንግል ግን ራሷ የመገናኛ ድንኳን ሆነች። ያቺ ይስማችሁ ነው ይሄላችሁ ከኔ ሰፈርና ከናንተ የማንርቅ አናውቀውም ነው ያንተ። ስለዚህ እናንተ